መንታ መንገድ ያደር ጭካኔን እየተላበሰ ያለው ይዛት ልጁን በሆዷ የተሸከመችለትን ይስማን አግቶ ከከተማ ርቆ ወስዳትና የከብት በረት ውስጥ ያስራታል። ነብሰ ጥሯ ይስማ የከብት በረት ውስጥ ስቃይዋን እያየች ነው። ማታ ላይ እንዲጠብቃት የተቀጠረው ወንበዴ ራት ይዞላት ይመጣል። በዚህ ጊዜ ይስማ ከተኛችበት ተነስታ በሩን ከፍታ ትሮጣለች። ወንበዴው ይከተላታል። አካባቢው በጨለማ ተውጧል። ቁሚ ብዬሻለሁ! የት ነው የምትሄጂው? ቁሚ! ይስማ ሆዷን ይዛ ትሮጣለች። ወንበዴው ከኋላ ይከተላታል። ቁሚ ብዬሻለሁ! የት አባሽ ነው የምትሄጂው? ቁሚ! ይስማ መብራት ወደ በራበት አንድ ክፍል እየሮጠች ትሄዳለች። ሰዎች እርዱኝ! እባካችሁ ወንበዴ እየተከተለኝ ነው! እባካችሁ እርዱኝ! ታግቼ ነው፣ እርዱኝ! ነገር ግን ውስጥ ያለው የወንበዴው አለቃ ነበር። በዚህ ጊዜ ይስማ ትደነግጣለች። አይሆንም! ይህም ራሱ አንደኛው ነው። ወይኔ ያለቀልኝ! በዚህ ጊዜ ወንበዴው ከቤት ወጥቶ ይስማን ይከተላታል። ሁለቱ ወንበዴዎች ፍለጋ ላይ ያሉ ይገናኛሉ። አንተ ምን ስትል ያስመለጥካት? ራት ሳቀርብላት ነው ሾልካ የወጣችሁ። ዝርክርክ! በልጅ ፈልጋት! አንተ በዚህ ሂድ፣ እኔ በዚህኛው ሄዳለሁ። ወይኔ አምላኬ ድረስ! ወይኔ ምን ይሻለኛል? ይስማ ሆዷን ይዛ ትሮጣለች። ይስማ ድንገት ያቀጣትና መሬት ላይ ትወድቃለች። በዚህ ጊዜ ወንበዴው ይደርሳል። ድረሱልኝ! እባካችሁ ድረሱልኝ! እባክህ ተወኝ! እባክህ ተወኝ! ሌላ ችግር ውስጥ ሳትገቢ በሰላም ብትመለሽ ይሻላል። ነይ! ወንበዴውም ይስማን እየጎተተ ወደ ከብት በረቱ ይወስዳታል። በዚህ ጊዜ ይዛት ይስማ ወደ ታሰረችበት ይመጣል። የት ሄዳ ነው ይለዋል አንደኛው ወንበዴ። ይቅርታ አለቃ፣ አምልጣን ነበር። እንደ ድሉ ነው ግን ይዘናታል። ምንድን ነው የምታወራው? ይህችን የምታክል ልጅ አመለጠችኝ ስትል አታፍርም? ምን እያልክ ነው ያለው? ይቅርታ አለቃ፣ እንደገና አይከሰትም። ምን አይነቱ ዝርክርክ ነህ? ሁለተኛ እንደዚህ ነገር እንዳይፈጠር፣ ካልሆነ ግን ምን እንደማደርግ አታውቅም። የወንበዴው አለቃ ይስማን እየጎተተ ወስዶ የከብት በረት ውስጥ ያስራታል። ይስማ ሰክሰክ ብላ ታለቅሳለች። ልጄ ደህና ነው ልጄ እያለች ታለቅሳለች። ወይኔ ልጄ! አለቃ ትንሽ አሟት ነበር፣ አሁን ግን ተሽሏታል ይላል የወንበዴው አለቃ። ባከተዋት ምንም አይደርስባትም ይላል ይዛት። እግዚአብሔር ይመስገን በቀላሉ ነው ያዝናት። ስሙ ጓዶች፣ ከዚህ በኋላ እንደዚህ አይነት ነገር መፈጠር የለበትም። ይሄ ነገር ከታወቀ ሁላችንም ላይ የከፋ አደጋ ይደርሳል። ሰማችሁኝ አይደል? እኔ ደግሞ ሕይወታችሁን ገሃነም ነው የማደርገው። አታስብ አለቃ፣ ችግር የለውም። እናም በቅርቡ ያልኳችሁን ነገር እንፈጽማለን። አለቃ ግን መች ነው ጉዳዩን የምንፈጽመው? እሱን ነው እነግራችኋለሁ። እና ክፍያው በዚህ ጊዜ ይሳት የታሰረ ብር አውጥቶ ይሰጣቸዋል። ይኸው ይለው ለተከፋፈሉት። ይሳት ይስማ የታሰረችበት ክፍል ሲያልፍ ይስማ እያለቀሰች ስታቃስት ይሰማታል። ለደቂቃም ቆሞ ለቅሷን ያዳምጣል። ይስማ እያለቀሰች ነው። ልጄ ምንም ነገር እንደማይደርስብህ ተስፋ አደርጋለሁ። እባክህ ቻለው፣ ምንም መጥፎ ነገር አይደርስብህ ቻለው ልጄ እያለች ታለቅሳለች። ነገር ግን ይሳት ጮቷን ከምንም ሳይቆጥር አልፏት ይሄዳል። በሌላኛው በኩል ተንኮለኛዋ ሕክመት የመሊክና የኖህን አባት አጥምደዋለች። እናም ስምሩንና ታሲንንም ለመጉዳት የበቀል እሳት ከውስጡ እየፈጠረች ነው። ዛሬ ራት በልተው ወደ ሕክመት ክፍል እየገቡ ነው። በዚህ ጊዜ ጥበቃው ያያቸዋል። ሕክመት የመንትዮቹን አባት ወደ ክፍሉ ይዘው ትገባለች። ሁለቱም የመዛል ስሜት ፊታቸው ላይ ይነበባል። ሕክመት የማዞር ስሜት እየተሰማኝ ነው። ከመጠን በላይ ጠጣን፣ ለዛ ነው። እንደዛ ነው ብለሽ ነው ያለ ሐሌል ኮቱን ያወልቃል። አዎ ውዴ ያለች ሕክመት ወደ ሐሌል ትቀርባለች። እጅ ለእጅ ይያዛሉ። ወዲያው ከንፈር ለከንፈር ይሳሳማሉ። በሌላኛው ትዕይንት ኖህ ወደ ቤት ሲመለስ ጥበቃዎቹ ሕክመት ክፍሏ ውስጥ ከአንድ እንግዳ ጋር እንደገባች ይነግሩታል። ኖህ ከሕክመት ጋር ያለው ያፈላለጉ አባቱ እንደሆነ አላወቀም። በሌላኛው በኩል የአባቷን መምጣት ያወቀችው መሊክ ረፍታ አጣለች። እኔ ምልሽ የኔ ውድ ጭንቀት እያየሁብሽ ነው። ምንድነው? ችግር አለ እንዴ? ደህና ነሽ? አይ ኧረ ደህና ነኝ፣ አታስብ። እየደረስኩ ስለሆነ ያው እሱ ይሆናል ጭንቀቱ። ይኸውልሽ የኔ ውድ
አንቺና ልጄ በሕይወት ያስፈልጋችሁ ነገር ናችሁ እና እናንተን ሊነጥቀኝ የሚሞክርን ሰው በጭራሽ አልምረውም። ምንም አይነት ችግር ካለ ንገሪኝ እሺ? ችግር የለውም የኔ ፍቅር፣ ምንም ችግር የለም። ምን እያሰብኩ እንደሆነ እኔም አላውቅም። ያው እንደነገርኩ ነው። ትንሽ ጊዜ ስለሆነ የቀረኝ የዛ ጭንቀት ይሆናል። ይኸው የመጀመሪያ አይደል? እሱማ ልክ ነሽ። በሌላኛው በኩል ቡንያሚን ሕክመትን ቅምጦ አድርጎ ይዟታል። ይህንን ነገር የተጠራጠረችው ሚስቱ የሁለቱን ግንኙነት እየሰለለች ነው። እናም ቤተሰቡ ተሰብስቦ ቁርስ እየበሉ እያለ ድንገት ሕክመት መጣ። ቡንያሚንም ታሽኮርምመዋለች። በዚህ ጊዜ ሚስቱ ተናዳ ትልቅ ግርግር ታስነሳለች። በዚህ ጊዜ ቻን መጥቶ ያረጋጋቸዋል። ምንድነው? በቃ ሁሉም ወደ ቁርሱ ይመለሳል። እኔ ምን ይሳት ኢስማ መች ነው የምትመጣው? አላውቅም። ልጅቷን ሳትፈልግ ወስደዛው አስቀራት አይደል? ትላለች ወይዘሮ ነያት። በዚህ ጊዜ ቡንያሚን አልገባኝም፣ ኢስማ እዚህ አይደለችም እንዴ? አክስቷ ቤት ሄዳለች ትላለች ወይዘሮ ነያት። አክስቷ ቤት? እሷ እኮ ከአክስቷ ጋር ብዙ አትስማማም። እንዴት ሄደች? በቃሽ፣ ሁላችሁም በቃችሁ። ነገር መፈትፈታችሁን አቁሙ፣ ይበቃል ይላል ኢሳት። በዚህ ጊዜ ኢሳት ስልክ ይጠራል። አንሳው እንጂ እንግዳ ቁጥር ነው። ሄሎ። ኢሳት የቀጠረው ወንበዴ ነበር የደወለው። ሄሎ፣ ኢሳት ሻንሻላን። ኢሳት ሻንሻላን? አዎ ነኝ። ሚስት በእጃችን ናት። እሷን ማግኘት ከፈለክ በደብዳቤው ላይ ላኩልህን መመሪያ መከተል ትችላለህ። ምን? እንደ መደንገጥ ብሎ ኢሳት ከመቀመጫው ይነሳል። ምንድነው ያልከኝ? ሚስት በእጃችን ናት? ምንድነው የምትለው? ይላል ኢሳት። ሁሉም ቤተሰብ በዚህ ጊዜ ይደነግጣል። ምንድነው? ኢሳት ወዲያው ስልኩን ስፒከር ላይ ያደርገዋል። ምንድነው የምትፈልገው? ተናገር። ይኸውልህ፣ እየቀለድኩ አይደለም። ነፍሰ ጡሯ ሚስትህ በእጃችን ናት። እሷን በሰላም ማግኘት የምትፈልግ ከሆነ $1 ሚሊዮን መክፈል አለብህ። እንዴ አብዳል እንዴ? ምንድነው የምትለው? ይኸውልህ ስማኝ ይላል ወንበዴው። እስከ ምሽት እጠብቅሃለሁ። ደብዳቤውም ላይ የት መምጣት እንዳለብህ ገልጬልሃለሁ። እና ደግሞ ስማ፣ ለፖሊስ ደውላለሁ ብትል እሷ ላይ ትልቅ አደጋ እናደርሳለን። ሚስትህም ሆነ ልጅህ ይሞታሉ። ቆይ እሷ በእናንተ እጅ መሆኗን በምን አውቃለሁ? ይላል ኢሳት። በዚህ ጊዜ ወንበዴው ስልኩን ይዘጋዋል። ቤተሰቡ በሙሉ ተጨንቋል። ሊገሉት ነው። ወይኔ ልጄን ሊገሉት ነው ይላል ኢሳት። ተረጋጋ ወንድሜ፣ ተረጋጋ። የአክስቷ ቁጥር ካለህ እስኪ ደውል። እሺ ብሎ ኢሳት ይደውላል። ኢሳት ልጄ ትላለች ሌላኛው የኢሳት ቅጥረኛ የኢስማ አክስት። ሄሎ ኢሳት ልጄ፣ ኢስማ ካንቺ ጋር ናት? አይ አይደለችም፣ ቤት የለችም። አንቺ ጋር እኮ ነበር ያደረስኳት። አዎ አንድ ሌሊት ቆየችና ወዲያው ቤቴ ካልሄድኩ ብላ ሄደች። አንድ ሌሊት ብቻ? አዎ አንድ ሌሊት ብቻ ነው የቆየችው። ግን እንድትቆይ ነግሬያት ነበር። አይ መሄድ አለብኝ ብላ ተነስታ ሄደች። ምን ነው ጠፋች እንዴ? ወንበዴዎች አግተዋታል። በቃ ደውልሻለሁ ብሎ ኢሳት ስልኩን ይዘጋዋል። ቤተሰቡ በሙሉ ጭንቅ ይዞታል። ሁሉም ይረብሻሉ። በቃ ምን ለፖሊስ እናሳውቅና ፖሊሶች ይፈልጓት ትላለች አሪካ። እንዴ ተናገረሽ እኮ ለፖሊስ እንዳትናገሩ ብሏል ትላለች መሊክ። እና ለሷ $1 ሚሊዮን ልናወጣ ነው እንዴ? ምን ያክል አስፈላጊ ብትሆን ነው? እንዲህ ማድረግ የለብንም ትላለች አሪካ። እንዴ ሚስቴን ቢገሏትስ? እንዴ ልጄን ማብሮ እኮ ይሞታል። ህሊና የለሽም እንዴ? በሆድ የተሸከመችው እኮ ልጄን ነው። ጃን ሁለቱ አደጋ ላይ ናቸው። እባክህ ልናድናቸውን ሞክር ይላል ኢሳት። ችግር የለውም አታስብ፣ በቃ እመለሳለሁ ብሎ ጃን ከቤት ይወጣል። ኢሳትም ይከተለዋል። ወዲያው ጃን ከኢሳት ጋር ወደ ታሲን ቢሮ ይሄዳሉ። ጉዳዩንም ለታሲን ይነግሩታል። ታሲንም ግራ ይገባዋል። በዚህ ጊዜ ጠበቃው ናዚ ለፖሊስ ማሳወቅ እንዳለባቸው ይናገራል። እንዴ ምን እያልክ ነው? ልጄን ይገሉብኛል ይላል ኢሳት። አይ ፖሊሶች ምን ማድረግ እንዳለባቸው አውቃሉ። ያው እንደ ጠበቃነቴ ልመክራችሁ የምችለው ይሄንን ነው። አይ ምን መሰለ፣ ለፖሊስ ካሳወቃችሁ እንገላታለን ብለዋል። ስለዚህ እንደዚህ መሆን አይችልም ይላል ኢሳት የተረበሸ ያስመሰለ። አትጨነቅ ኢሳት፣ እናድናታለን። በዚህ ጊዜ ቡንያሚን ይመጣል። እኔ የምላችሁ $1 ሚሊዮን የት ነው የምናገኘው? ወንድሜ ታሲን፣ እኔ የምመክራችሁ ለፖሊስ እንድናሳውቅ ነው እና ፖሊሶቹ ስኬታማ የሆነ ኦፕሬሽን ማካሄድ አለባቸው። ሁኔታው ትንሽ ሚስጥራዊ ይመስላል። ቡንያሚን ጊዜ የለንም፣ ልጅቷን ሊገሏት ይችላሉ። ግን እንደሚያስበው $1 ሚሊዮን እኮ ነው። ችግር የለውም፣ ስለ ገንዘቧ አትጨነቅ ይላል ታሲን። በዚህ ጊዜ ኢሳት ደስ ይለዋል። ቆይ ገንዘቡን ሰተናቸው እሷ እንደሚሰጡን በምን እርግጠኛ ነን?
ይላል ቡንያሚን። እባክህ አንተ ሰውዬ በማያገባ አትግባ ይላል ይሳት። በቃ ተጨቃጨቁ። አሁን ቅድሚያ የምንሰጠው ልጅቷን ስለማዳን ነው። አጎቴ ይህን ገንዘብ ከፍለ ብታስለቅቃት እንኳን እኛ ገንዘቡን አንዴ መክፈል አንችልም። ችግር የለውም አትጨነቅ። እኔ ገንዘቡን ካንተ አልፈልግም። የት እንደማገኘው አውቃለሁ። በቃ ስለዚህ አሁን ገንዘቡን ከፍለን ኢስማን እናስመልጣታለን። ከዛ በኋላ ገንዘቤን መልሼ አገኘዋለሁ። አትጨነቅ፣ ቀላል ነው። ምንም ሳልቆይ ገንዘቤን መልሼ አገኘዋለሁ። ወዲያው ታሲል ለማኔጀሩ ደውለው ገንዘቡ እንዲመጣለት ያዛል። ይሳት ደስ ይለዋል። ማኔጀሩም ገንዘቡን ይዞ ወዲያው ይመጣል። ያው አለቃ $1 ሚሊዮን። እሺ አመሰግናለሁ፣ መሄድ ትችላለህ። አመሰግናለሁ አጎቴ ይላል ይሳት። በቃ ሄደ ልጅቷን አትርፋት ይላል ታሲን። አመሰግናለሁ አጎቴ ይላል ይሳት። ችግር የለውም፣ ምስጋና ያስፈልገውም። በዚህ ጊዜ ወንበዴዎቹ ይደውላሉ። ሄሎ፣ ዝግጁ ነህ? አዎ። የት ናችሁ? ወደ ኢቫኖስ በሚወስደው መንገድ ላይ 20 ኪሎ ሜትር ርቀናለን። እዛ አቧራማው መንገድ ላይ እዛ እየጠበቅን ነው። ከአንድ ሰዓት በላይ ከዘገየህ ሚስትህን አታገኛትም። ሰምተሃል? ሰምቻለሁ፣ ግን ኢስማን ማግኘት አለብኝ። ከአንድ ሰዓት በኋላ ከኢስማ ጋር ትነጋገራለህ። እባክህ ከጎን ከሆነች ላናግራት። ማለቴ እሷ አጠገብህ እንዳለች በምን አውቃለሁ ታዲያ? እሺ ጠብቅ። ሌላኛው ወንበዴ ኢስማን ይዟት ይመጣል። ይኸውልሽ አናግሪው። ኢሳት። ኢስማ ደህና ነሽ? ደህና ነኝ ኢሳት፣ በጣም ፈርቻለሁ። አትፍሪ፣ ተረጋጊ። ሕፃኑ ደህና ነው? አዎ ደህና ነው። እባክህ ቶሎ ናልኝ። እመጣለሁ። በአንድ ሰዓት ውስጥ እንደርሳለን። እሺ ቶሎ ብለህ ድረስ። እሺ እንመጣለን። ትሰማለህ? ብቻ ነው መምጣት ያለብህ፣ ሌላ ሰው ይዘህ እንዳትመጣ ብሎ ወንበዴው ስልኩን ይዘጋዋል። አጎቴ በድጋሚ አመሰግናለሁ ብሎ ኢሳት ገንዘቡን የያዘውን ሳምሶኔት ያነሳል። ጃን በቃ ቤት እንገናኝ ማለት ምን ማለት ነው? እኔ ካንተ ጋር እመጣለሁ። አይ መምጣት አትችልም። ለምን? እኔ እመጣለሁ አልኩ እኮ። ምናልባት ብዙ ወንበዴዎች ቢኖሩስ? ማለቴ ገንዘቡን ከወሰዱ በኋላ ሚስትህን ባይሰጡስ? ወንድሜ ስማ፣ ይኸውልህ ጃን፣ እነሱ እኮ ብቻዬን እንድመጣ ነው የጠየቁኝ። በጭራሽ በዚህ ነገር አልስማማም። እርግጠኛ ነኝ እነዚህ ሰዎች በ1 ሚሊዮን አይፋቱንም። ስለዚህ አብሬ እመጣለሁ። በቃ አጎቴ እናመሰግናለን። ና ይላል ጃን። ኢሳትም በወንድሙ ድርቅና እየተናደደ ተከትሎት ይሄዳል። ኢሳትና ጃን ቦታው ላይ ይደርሳሉ። በዚህ ጊዜ ወንበዴው መሳሪያውን አወጥቶ ወደ እነሱ ይደቅናል። ብቻህን አላልኩም ነበር እንዴ አንተ? ያው ወንድሙ ነኝ፣ ብቻውን መላክ ስላልፈለኩ ነው። ኢስማ የት አለች? ይላል ጃን። በዚህ ጊዜ ኢስማ ከመኪናው ወጣ ትሮጣለች። አንደኛው ወንበዴ ይዛታል። ኢስማ ተረጋጊ ይላል ኢሳት። ትሰማለህ? መጀመሪያ ገንዘቡን አምጣ፣ ከዛ ልጅቷን ትወስዳለህ። በምን እናምናሃለን? ሌላ ምርጫ የላችሁም። በዚህ ጊዜ ኢሳት ገንዘቡን ወደ ወንበዴው ይወረውረዋል። ወንበዴዎቹ ገንዘቡን ካረጋገጡ በኋላ ኢስማን ሰጥተው ገንዘቡን ይዘው ሄዳሉ። በመጨረሻ ኢስማ ወደ ቤቷ ትመለሳለች። ቤተሰቡም ደስ ይለዋል። ስላዳመጣችሁን እናመሰግናለን። ቀጣይ በሌላ ክፍል እስክንገናኝ ድረስ ሰላም።